የማርበርግ ቫይረስ ምልክት አሳይተው የነበሩ 6 ሰዎች ህይወታቸው ማለፍ ጤና ሚኒስቴር አስታወቀ። ሚኒስትሩ ባወጣው መግለጫ በአሁኑ ሰዓት በቫይረሱ መያዙ የተረጋገጠ በህይወት ያለ ሰው የለም ብለዋል። በዝርዝር ወደ እናንተ እናቀርበዋለን። ሻዕቢያን አናምነውም ሲሉ ጀነራል ምግበይ ተናገሩ። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ምግበይ ኃይለ ይህን የተናገሩት በትናንትናው ዕለት የምዕራብ ግንባር ሰራዊት አዛዦችን በሰበሰቡበት ወቅት ነው። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ሲያወጣ ዜጎቹ ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ፈጽሞ መሞጋት እንደሌለባቸው አስጠንቅቀዋል። የቀድሞዋ የባንግላዴሽ ጠቅላይ ሚኒስትር ሼክ ሀሲና የሞት ፍርድ ተፈረደባቸው። የቀድሞዋ ጠቅላይ ሚኒስትር ፍርዱ ያልተመረጠው ጊዜያዊ መንግስት የፖለቲከኛ ተቀናቃዮችን ለማስወገድ የሚጠቀምበት ዘዴ በማለት ተቃውሞታል። በዝርዝር እናየዋለን። ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች፣ በዛሬው ዝግጅታችን እነዚህና ሌሎች አዳዲስ መረጃዎችን ይዘን ቀርበናል። ሰብስክራይብ በማድረግ አብራችን ቆዩ። ወደ ዝርዝሩ እናልፋለን። የማርበርግ ቫይረስ ምልክት አሳይተው የነበሩ 6 ሰዎች ህይወታቸው ማለፉ ጤና ሚኒስቴር አስታወቀ። በአሁኑ ሰዓት በማርበርግ ቫይረስ መያዝ የተረጋገጠ በህይወት ያለ ሰው አለመኖሩን ጤና ሚኒስቴር አስታውቋል። እስካሁን ድረስ የ3 ሰዎች ህይወት በማርበርግ ቫይረስ ምክንያት ህይወታቸው ማጣታቸውንም ሚኒስትሩ ጠቅሰዋል። ጤና ሚኒስቴር የማርበርግ በሽታ አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። የጤና ሚኒስቴር ኃላፊ ዶክተር መቅደስ ዳባ እንደገለጹት ሚኒስትሩ በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱን ካሳወቀበት ህዳር 3 ጀምሮ የበሽታው ምልክት ያሳዩ ሰዎች ጋር ንክኪ ያላቸው የተባሉ ሰዎችን ቦታዎች ላይ የመለየት ስራ እየሰራ ይገኛል ብላለች። ሚኒስትሩ እስካሁን ድረስ 17 የላቦራቶሪ ናሙና ወስዶ የመረመረ ሲሆን በ3 ሰዎች ላይ ቫይረሱ ተገኝተዋል። እንደ ሚኒስትሯ ገለጻ 6 ሰዎች የበሽታውን ምልክት አሳይተው ህይወታቸው ቢያልፍም በላቦራቶሪ የተረጋገጠው ግን 3 ሰዎች ላይ መሆንና እነሱም ህይወታቸው ማጣታቸውንም ገልጸዋል። በአሁኑ ሰዓትም በቫይረሱ መያዝ የተረጋገጠ በህይወት ያለ ሰው እንደሌለ አረጋግጠዋል። በሽታው ወደ ሀገራችን ሲመጣ እንዴት መጣ፣ ቤት በኩል ገባ የሚለውን ጥናት ለማድረግ በአካባቢው ካሉ ባለሙያዎች በተጨማሪ ከፍተኛ ተመራማሪዎች ቡድን ወደ ተከሰተበት አካባቢ መንቀሳቀሱን ጤና ሚኒስቴር ገልጸዋል። በተለይ የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖሯ አለመኖሯን የማጥመድና የላቦራቶሪ ምርመራዎችን የማድረግ ስራ እንደሚሰራ አመላክተዋል። በሽታውን ለመከላከልም የድንገተኛ ህብረተሰብ ጤና ተቋማት መቋቋማቸውና የላቦራቶሪ ግብአቶችን ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በአሁኑ ሰዓትም ቁሳቁሶችና መድኃኒቶችን የማሟላት ዝግጅት መጠናቀቁና ግብአት የማሟላትና የማሰራጨት ስራው ተጠናክሮ እንደሚቀጥልም ተናግረዋል። በበሽታው ህይወታቸው የሚያጡ ሰዎች ቢኖሩ እንኳ የቀብር ስነ ስርዓት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መመሪያ መሰረት መፈጸም እንደሚኖርበትም ጠቁመዋል። ይህ በእንዲህ እንዳለ የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙኃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነስተዋል። የጂንካ ጠቅላይ ሆስፒታል ሜዲካል ዳይሬክተር በአካባቢው በተከሰተው የማርበርግ በሽታ ሰዎች መሞታቸውን ገልጠው ለመገናኛ ብዙኃን መረጃ መስጠታቸውን ተከትሎ ነው ከኃላፊነታቸው የተነሱት። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚያገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶይቼ ቬለ ሬዲዮ በይፋ ገልጸው ነበር። ሻዕቢያን አናምነውም ሲሉ ጀነራል ምግበይ ተናገሩ። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ምግበይ ኃይለ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦች ስብሰባ እንደነበር ተሰምተዋል። ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነው ማለታቸው ተዘግበዋል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13፣ 17 እና 11 ከኮር በላይና የኮር አዛዦች መገኘታቸው ታውቀዋል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሀራ መሬት ታጣቂዎች እኛ ሊያጠፉን የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸው ዘገባው ጠቅሰዋል። ከዚህ በተጨማሪ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ብለዋል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛ የሚበላን ሀራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛ ከመብላት በፊት የትግራይ ህዝብ ያጠፋናል፣ መፍትሄ እንፈልግ ማለታቸው ተጠቅሰዋል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው ማውጣታቸው ተገልጸዋል። የካናዳው መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህ የሚያሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል ማስፋፋት ነው ብለዋል።
የጸጥታ ሁኔታ ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባ እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጸው በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቀዋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉዱሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ እርስ በእርስ ግጭት መሀል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚያጋጥማቸውም አሳስበዋል። ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ ይሆናል ተባለ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዷቸው ሰፋፊ የኢኮኖሚ ለውጦች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግበዋል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ በተጨማሪ እሴት ታክስ ወይም ቫት፣ 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ የሚጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲስ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን በዚህም መንግስት እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ህጋዊ የግብር መጠን ጨምሮ ሙሉ ወጪው የመሸፈን ግብ ላይ ለመድረስ አቅዷል ተብሏል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መናገሩ ይታወሳል። የገንዘብ ሚኒስትሩ አህመድ ሺዴ መስከረም 2018 አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጠው እንደነበር የካፒታል ጋዜጣ መረጃ ያሳያል። የቀድሞው የባንግላዴሽ ጠቅላይ ሚኒስትር ሼክ ሀሲና የሞት ፍርድ ተፈረደባቸው። ከስልጣን የተወገዱት የቀድሞው የባንግላዴሽ ጠቅላይ ሚኒስትር ሼክ ሀሲና በሰብአዊ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን የሞት ፍርድም ተፈረደባቸዋል። የባንግላዴሽ ዓለም አቀፍ የወንጀሎች ፍርድ ቤት ዛሬ በሰጠው ፍርድ ከስልጣን የተወገዱት የቀድሞው ጠቅላይ ሚኒስትር በሌለበት በሞት እንዲቀጡ ወስነዋል። ጠቅላይ ሚኒስትሯ ባለፈው ዓመት በተማሪዎች መሪነት በተካሄደው ሰልፍ ላይ የኃይል እርምጃ እንዲወስድ በማዘዝ በርካታ ሰላማዊ ሰዎች እንዲሞቱ ማድረጋቸው ተጠያቂ መሆናቸው ፍርድ ቤት ተረጋግጠዋል። በተባበሩት መንግስታት ድርጅት ግምት እስከ 1400 የሚደርሱ ሰዎች በወቅቱ የሞቱ ሲሆን አብዛኛዎቹ በጸጥታ ኃይል በጥይት መመታታቸው ተገልጸዋል። ሀሲና ከፍርድ በኋላ በሰጡት መግለጫ የፍርድ ቤትን ውሳኔ አድሏዊና ፖለቲካዊ ተነሳሽነት የተሞላ ነው ሲሉ የገለጹ ሲሆን ፍርዱም ያልተመረጠው ጊዜያዊ መንግስት የፖለቲካ ተቀናቃዮች ለማስወገድ የሚጠቀምበት ዘዴ ነው ብለዋል። ሀሲና በፍርድ ቤቱ ያልተገኙ ሲሆን ከስልጣን ከተዋረዱ በኋላ ወደ ህንድ መኮብለላቸው ይታወሳል። ይህ ፍርድ ህንድ በባንግላዴሽ ለረጅም ጊዜ ያገለገሉ ጠቅላይ ሚኒስትር ሀሲና አሳልፎ እንዲሰጥ ጫና ያሳድራል ተብሎ ቢጠበቅም ይህ የመሆን እድሉ ግን አነስተኛ ነው ተብለዋል። የሀሲና ፓርቲ የሆነው አዋሚ ሊግ ፍርዱን በመቃወም በሀገር አቀፍ ደረጃ የተቃውሞ ሰልፎች እና የሁለት ቀናት የሀገር አቀፍ የስራ ማቆም አድማ እንዲደረግ ጥሪ አድርገዋል። ፍርዱ በሀገሪቱ ውስጥ ያለው ፖለቲካዊ ውጥረት እንዲባባስ ያደርገዋል ተብሎ የተሰጋ ሲሆን የጸጥታ ጥበቃ በባንግላዴሽ ተጠናክሮ ቀጥሏል ሲል ቢቢሲ ዘግቧል። ዩክሬን በቱርክ አደራዳሪነት ኢስታንቡል ውስጥ ተደርጎ የነበረው ስምምነት እንዲተገበር ጠየቀች። በፈረንጆቹ 2022 በኢስታንቡል የተደረሰው ስምምነት 1200 በሩሲያ የተማረኩ የዩክሬን ወታደሮች እንዲመለሱ የሚፈቅድ እንደነበር ታውቋል። ዘለንስኪ ባጋሩት የምስል መልእክት አሁን ላይ ሁሉም ድርድሮችና ስብሰባዎች ትኩረት ማድረግ ያለባቸው ወታደሮቻችን በሚመለሱበት ጉዳይ ነው ብለዋል። የፕሬዝዳንት ዘለንስኪ የደህንነት ኃላፊ ሩስተም ኡመር እንደገለጹት ደግሞ ከቱርክ አረብ ኤሚሬቶችና ከዩክሬን አጋሮች ጋር በመሆን ወታደሮቻችን ለማስመለስ እንቅስቃሴ መጀመራቸውን ነው። ከባለፈው ዓመት ጀምሮ ሩሲያና ዩክሬን በጦር ግንባሮች አካባቢ የሚገኙ ወታደሮችን መለዋወጣቸው የሚታወስ ሲሆን የአሁን ግን ከኢስታንቡል ስምምነት ውስጥ ያልተፈጸመ አጀንዳ በመሆኑ ኬቭ ጥያቄ አቅርባለች ነው የተባለው። በኬቭ አሁናዊ ጥያቄ ላይ ከወደ ሞስኮ በጉዳዩ ላይ የተሰጠ አስተያየት ግን የለም። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናብታችኋለን። ሰላም።